አፍሪካ ክላይሜት ሰሚት ለኢትዮጵያም ሆነ ለአፍሪካ ትልቅ ኢቨንት ነበር። ወደ 50 ሰዎች ገኙበት ኢቨንት ነው። ስለዚህ ክላይሜት ሰሚት የሰራነው ፕሮጀክት ምንድነው? አንድ ኢንተራክቲቭ ኢንስቶሌሽን ነው። ክላይንቱ በጣም ቴክኖሎጂ ፎርዋርድ የሆነ ኢንስታሌሽን ፈልገው ነበረ የጠየቁን። መጀመሪያ ክላይንቶች ጋር ሄደን ብሪፊንግ ወሰድን። ምን አይነት ስቶሪ ነው መናገር የምትፈልጉት፣ ምን አይነት ሜሴጅ እንዲተላለፍ ነው የምትፈልጉት የሚለውም አንድ ላይ ነበረ መረጃ ወሰድነው። እሱን ከወሰድን በኋላ 5 ኪ ፖይንቶች አገኘን። ከ5ቱ ያው ይሄንኛው ተመረጠ። የኤክስፔሪንሻል ኢንስታሌሽኑ ታይትል ዘ ሂደን ፉትፕሪንትስ ይባላል። ሜሴጁ ምንድነው? the impact of our daily habits on climate change ነው። ያንዳንዱ ሴክተር ሪፕሬዘንት የሚያደርግ 3D ሞዴሎችን ዲዛይን አስደረግን። እነሱ ዲዛይን ከተደረጉ በኋላ እነሱን ፕሪንት አደረግን። እነሱን ፕሪንት ከተደረጉ በኋላ ዋነኛው ስራ የሚሆነው የኛ ዲፓርትመንት እያንዳንዱን 3D ፕሮግራም ማድረግ ነው። which means እያንዳንዱን 3D ፕሮግራም ስናደርግ ለእያንዳንዱ ዲፈረንት አይዲ ነው የምንሰጠው። ምክንያቱም እያንዳንዱ ዲፈረንት አይዲ እያንዳንዱን ኮንተንት ትሪግ እንዲያደርገለን ማለት ነው። እያንዳንዱ 3D ሞዴል የራሱ ሜሴጅ አለው። እንደ ኢንተራክቲቭ ኤሌመንት ሳይሆን ኦብጀክቱ ራሱ በማየት ብዙ ሜሴጅ ሊያስተላልፍ የሚችል ሞዴሊንግ ነው የሰራንለት። ሜሴጁ ፓወርፉል ነው። ኤቭሪዴይ የምናደርጋቸው አክቲቪቲዎች ኖቲስ ሳናደርግ አንኮንሽስ ላይ የምናደርጋቸው አክቲቪቲዎች ምን ያህል ኢምፓክት እንደሚያደርግ ኮሙሌቲቭሊ ምን ያህል ግሎባሊ ኢምፓክት እየፈጠረ እንደሆነ ነው የሚያሳየው።